ሃይ ጋይስ እንዴት ናችሁ? ደህና ናችሁ? እንዴት ናችሁ? አለን። ሚያዋ ይባላል የዩቲዩብ ስም። ሰብስክራይብ አድርጉልኝ። እኔ የምለው እኔ አሁን በጣም እየገረመኝ ያለው ነገር ቢኖር ማለት ነው ስፔሻሊ እኛ ስደት ላይ የምንኖር ሰዎች ማለት ህይወት ለፍተን ምንም እዚህ ግባ ያላለን ህይወታችን ልፋት ብቻ የሆነ ግን በቃ ቁጭ ብለን የሰው ኢሹ ኤከሌ እንደዚህ ሆነ፣ ጉቺ እንደዚህ ሆነ፣ ሳራ እንደዚህ ሆነ፣ ጨበሌ እንደዚህ ሆነ እየተባለ ብቻ የእነሱን ኢሹ የምናዳምጥበት እውነት በጣም አሁን በቃ ግራ እየገባኝ ያለው ነገር ይሄ ነው። እኛ መዳም ቤትና በአንዳንድ ሙያ ላይ ተሰማርተን የምንሰራ ልጆች ህይወት እንዴት አርግተን ውጣ ወረዳችን እንዴት እንምላ፣ የቤተሰብን ህይወት እንዴት እንምላ፣ የራሳችንን ህይወት እንዴት እናስተካክል ብለን በምናስብበት ሰዓት ሁሌ በቃ ኢሹ ሆኖ የአንዱን ስናዳምጥ አንዱን ስናዳምጥ አንዱን አረ ባካችሁን እስቲ በቃ አንዳንድ ጊዜ የህይወት እንትናችሁን ሚዲያ ላይ ባታወጡ ደስ ይለኛል። ገብቷችኋል? ሁላችንም ቤት ችግር አለ። በቃ እስቲ ራሳችንን ራሱ እናዳምጥ። እናንተ ኢሹ እያመጣችሁ የዩቲዩብ እና የቲክቶክ ብር መስሪያ ያደረጋችሁን እኮ እኛም እስቲ ህይወታችንን እንቀይር ነው እላችኋለሁ። እና ደግሞ በተረፈ ማለት ነው በቃ እኛም እኮ ህይወት ያምረናል፣ መኖር እንፈልጋለን። እንዴ ደግሞ እዚህ ጋር ማለት ነው እስቲ አንዳንዴ ለሞራላችን ራሱ ተጠንቀቁ። እኛም እኮ መኳል፣ መልበስ፣ ማጌጥ ምናምን በጣም ነው የምንፈልገው። ግን በቃ የለም እኛ እዚህ የሰው ቤት እየጠረግን የሰው ባለንበት ሙያ ውጣ ውረድ እየተገለመጥን በቃ ገብቷቸዋል። በጣም ዋጋ እየከፈልን እየኖርን አንዱ እዛ ጋር ነገ ደርቆ ለሚጣል አበባ የ1 ሚሊዮን የ2 ሚሊዮን አበባ እየተላከለት የእኛን ሞራል በሚለካ መልኩ ብዙ ነገር ሰው ህይወቱን እየኖረ እዚህ ጋር ደግሞ እኛም እኮ ያምረናል፣ እውነት ያምረናል። እንዴት እንደሚያምረን በቃ በሀገራችን ላይ መኖር፣ መደሰት ከልጆቻችን ጋር ከእናቶቻችን ጋር እውነቴን ነው የምላችሁ። እስቲ እንደኔ የደከማችሁ ንገሩኝ። እስቲ እንደኔ የደከማችሁ ህይወትን አስቤ አልሞላ ያለኝ ሴት እውነቴን ነው የምላችሁ። በዛ ላይ የልጄ ናፍቆት እያንገበገበኝ ነው የምኖረው እንደዚህ ታነንቆኝ። እስቲ እንዴት ነው ህይወት የሚሞላው?